ጃፓን ውስጥ አስደናቂ የሆኑ ሶስት ነገሮች። አንደኛ፣ በጃፓን በሚገኙ መደብሮች ጀርባ ያለን ነገር ለመድረስ ወይም ለማውጣት ስትሞክሩ መታገል ወይም ሁሉንም ነገር መገልበጥ አይጠበቅባችሁ። በቀላሉ የመደርደሪያውን ጫፍ ይዛችሁ ወደ እናንተ ስትጎትቱት በቀላሉ ዕቃው ወደ እናንተ ይጠጋል። ሁለተኛ፣ በጃፓን የተጠቀማችሁበትን የውሃ ፕላስቲክ ማጠቢያዎች አሏት። ፕላስቲኮቹን በማሽኑ ውስጥ በማስገባት ብቻ ማሽኑ ሁሉንም ስራ እንዲሰራ ማድረግ ትችላላችሁ። ይህ ሰዎች ሃይላንዶችን እንደገና እንዲጠቀሙና ቆሻሻን እንዲቀንሱ ያደርጋል። በመጨረሻም በጃፓን ውስጥ አነስተኛ ተንቀሳቃሽ የእቃ ማጠቢያ ማሽን መግዛት ትችላላችሁ። ይህች ማጠቢያ በተለይም ለወንድ ላጤዎችና ጠባብ ቤት ላላቸው ተመራጭ ነች። የትኛው መሳሪያ ተመቻችሁ? እናንተ የምታውቋቸው ሌሎች መሳሪያዎች ካሉ ኮሜንት ሴክሽን ላይ አስቀምጡልን። ይህን ቪዲዮ ያዘጋጅላችሁ ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁና የመኪናችሁ ሞተር በስልካችሁ መቆለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። እንደዚህ አይነት መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።